በዛሬው ቪዲዮአችን የምናወራው ደግሞ ስለ ቫቲካን ከተማ ነው። ስለ ቫቲካን ከተማ ያልተሰሙ እንዲሁም ደግሞ እጅግ በጣም አስደናቂ አስገራሚ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። የቫቲካን ከተማ በአውሮፓውያኑ የዘመን አቆጣጠር በ1929 ልትመሰረት ትችላለች። ከዚህ በፊት በመቃብር ስፍራነት ከዚያም ደግሞ የነገስታቱ የአትክልት ስፍራ ብሎ ሰርከስና የሌሎች ልዩ ልዩ ትርኢቶች መመልከቻ ቦታ እንደነበረች መረጃዎች ያሳያሉ። ቅዱስ ጴጥሮስና ሌሎችም ታላላቅ ሰማዕታት ደማቸው እንደ ጎርፍ የወረደበት ቦታ ነበር። ይህች ከተማ ወይም ደግሞ ይቺ ሉዓላዊት ሀገር መዳረሻዋን ያደረገች በሮም ጣሊያን መሀል ሲሆን ይህችም ሀገር በቆዳ ስፋቷም ሆነ በህዝብ ብዛት ከዓለም ትንሿ ሀገር ልትባል ችላለች። የህዝቦቿም ብዛት አሁን ባለ መረጃ መሰረት ከ800 እስከ 1000 እንደሚደርስና የቆዳ ስፋቷም ወደ 49 ሄክታር ገደማ እንደሚሆን አንድ ሰዓት ባልሞላ ጊዜ ውስጥ ከተማዋን ዞሮ ማጠናቀቅ ይቻላል ማለት። ጂኦግራፊያዊ አጠራሩ ላንድ ሎክድ ተብሎ ከሚጠሩ ሀገራት ተርታ የምትመደብ ሲሆን ይህም ምንም አይነት ወደብ የሌላት ወደብ የለሽ ሀገር በመሆኑ ትታወቃለች። የህዝቡ ብዛት እጅግ በጣም አናሳ ሲሆን በከተማይቱ ውስጥ ምንም አይነት ሆስፒታሎች ወይንም ደግሞ የወሊድ ክፍሎች ስለሌሉ ዜግነት በትውልድ አይሰጥም ማለት ነው። ይልቁንም ዜግነትን ለማግኘት ለቅድስት መንበር ወይም ደግሞ ለዚህ ፖሊሲ ብለን ለምንጠራቸው ለነሱ እንዲሰሩ ከተሾሙና ለቤተሰቦቻቸው አባላት እንዲያገለግሉ ከተሰጡ ሰዎች ውጪ ዜግነት ለማንም አይሰጥም ማለት ነው፣ በትውልድም ቢሆን። የቫቲካን ከተማና የፖሊሲ ወይም ደግሞ ቅድስት መንበር ተብሎ የሚጠራው የሁለቱ ግንኙነት ምንድን ነው? እንግዲህ በዚች ሉዓላዊት ሀገር አስተዳደራዊ መዋቅር መሰረት የቅድስት መንበርና የቫቲካን ከተማ ቁርኝት ምንድን ነው? ቅድስት መንበር ወይም ደግሞ ሆሊሲ ብለን የምንጠራቸው የዓለም አቀፍ የካቶሊክ ቤተክርስቲያን አስተዳዳሪ መንግስት ሲሆን በዓለም አቀፍ ሕግ መሰረት ሉዓላዊ አካል ተብሎ የሚጠራ ለሙሉ ባለቤትነቷን የሚወርስ ሲሆን ብቸኛ ግዛትና ሉዓላዊ ስልጣንም ያለው ለዚህ ለቅድስት መንበር ብለን ለምንጠራው ነው ማለት ነው። ስለዚህ ሙሉ ቫቲካን ከተማ በቅድስት መንበር ቁጥጥር ስር ናት ማለት ነው። ሌላኛው አስገራሚው ነገር ደግሞ የቫቲካን የግል ጦር ሲሆን እነዚህ የግል ጠባቂዎች የስዊዝ ዘበኛ ወይም ደግሞ ስዊዝ ጋርድስ ተብለው የሚጠሩ ሲሆን ብቸኛ ተልኳቸው ሊቀ ጳጳሳቱንና መኖሪያቸውን መጠበቅ። በዚህም ከ500 ዓመታት በላይ ሊቀ ጳጳሳቱንና መኖሪያቸውን እንዲሁም ከተማቸውን ሐዋርያዊ ቤተ መንግስትን ጨምሮ በኃላፊነት ሲጠብቁ ነው። ስለነዚህ ጠባቂዎች ዝርዝር ሁኔታ ስንመለከት በይፋ የተቋቋመው እንደ አውሮፓውያኑ የዘመን አቆጣጠር ጃንዋሪ 22 በ1506 በልዩ ወታደራዊ ዓላማቸውና ፍላጎታቸው በሚታወቁት ፖፕ ጁሊየስ ሁለተኛ ነው። ወታደሮቹ ከስዊዘርላንድ ብቻ የተውጣጡ ሲሆን ይህም የሆነበት ብቸኛ ምክንያት በወቅቱ የስዊዘርላንድ ወታደሮች በዲሲፕሊን በታማኝነት እንዲሁም በአስደናቂ የውጊያ ክህሎታቸው በመላው አውሮፓ የታወቁ ስለነበር በጊዜው ፖፕ ጁሊየስ ሁለተኛ ከ200 ያላነሱ የስዊዘርላንድ ዘበኞችን በግል ጠባቂነት ከቀጠሩ ጊዜ አንስቶ እስከ ዛሬዋ ጊዜ ድረስ ከኃላፊነታቸው እስከ መስዋዕትነት ተቀብለው ሲያገለግሉ ኖረዋል። በባህላዊው የስዊዘርላንድ አለባበሳቸውና የጦር መሳሪያቸው ቢታወቁ ዘመኑ የደረሰበትን የደህንነት ስልጠናዎች በብቁ ሁኔታ የወሰዱ ሲሆን ከተራ ግሎክ የእጅ ሽጉጥ እስከ ከባድ መሳሪያዎች የቅርብ ርቀት ውጊያን ጨምሮ የሰለጠኑ ነው። የምልመላ መስፈርቶቻቸውን ስንመለከት ሁሉም እጩዎች ወንዶችና ያላገቡ እንዲሁም ደግሞ የስዊዘርላንድ የዘር ግንድ ያላቸው መሆን አለባቸው። በመቀጠል እያንዳንዱ እጩ የካቶሊክ እምነት ተከታይ መሆን አለበት። እድሜ ከ19 እስከ 30 ዓመት እንዲሁም ደግሞ ቁመታቸው ከሜትር ከ74 በላይ መሆን አለባቸው። በዛሬው ቪዲዮ ስለ ቫቲካን ሲቲ ያዘጋጀውላችሁ ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም የዩቲዩብ ቻናሌን ሰብስክራይብ እንድታደርጉልኝ ስል በአክብሮት ጠይቃለሁ። እወዳችኋለሁ።